አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁኝ። እኔ እመልሳለሁ፣ ያላረጋችሁኝም ደግሞ አድርጉኝ ኢንሻአላህ ባላ ፍቃድ። ዛሬ ደግሞ እስኪ ዳቦ እንጋግር አብረን ማለት ነው። ያው አቦካኩን አላሳይኋችሁም ይቅርታ ስላልተመቻቸልኝና ይሄን ዳቦ ለመጋገር የተጠቀምኳቸው ግብአቶች ዱቄት 2 ኩባያ ፍርኖ ዱቄት፣ 2 ማንካ ሱካር፣ 2 ማንካ ሐሊብ ኒዶ፣ በትንሿ ማንካ በሻይ ማንካ ቤኪንግ ፓውደር የተጠቀምኩት፣ 1 ማንካ ካሜራ፣ ትንሽዬ ደግሞ ጨው፣ ዘይት አድርጌ ነው ያቦካሁት። ያው ሳቦካው አላሳየኋችሁም ለመቅረጽ ስላልተመቼ ነው ማለት ነው። እና አበረታቱኝ። ይሄንን ለመስራት የሚጠፋው ሰው አለ ብዬ ሳይሆን ያው መቼም አለ አይደለ ዩቲዩብም እንዲያድግልኝ የማለት ነው። ሁለተኛ ነገር ደግሞ ያው እዚህ ሀገር ላይ ብዙም ሰው ቤት ላይ ስለማይመች ሀገር ስገባ ባላ ፍቃድ እንዲሰራበት እዛ ድረስ ሰዓቱም እና ደግሞ ሰብስክራይብም እንዲያድግልኝ የሚለውን ይዤ ነውና ይሄን ይመስል ዳቦ ዛሬ ጋግረናል። እስኪ ሙያ እንዴት ነው ሁሌ ማለት ነው። አለክልሃል ያው ብዙም አይደለም መቼም ተባደው ደግሞ እንደዚህ ያለ ዩቲዩብም ከሚዘጋብኝ አንዳንድ ነገር ልቀቅበት የማለት ያክል ነው እንጂ ይሄ ያስተምራል ብዬ አይደለም። ይሄንም ማቅ የለምና ማለት ነው። እና ሰብስክራይብ አድርጉኝ፣ ሼርም አድርጉልኝ፣ ኮሜንት ማስተያየታችሁን ጻፉልኝ፣ እመልሳለሁ ባላ ፍቃድ ኢንሻአላህ። ያው ይሄን ይመስላል የዛሬው ዳቦ አገጋገር ማለት ነው። ወላሂ ማሻአላህ ነው፣ ግን በጣም አሪፍ ነው። እንደዚህ እያረጋችሁ አንዳንድ ቤት ምግብ የማይመችበት ቤት አለና እንደዚህ እየጋገራችሁ ብትበሉ ሀይር ነው ሀቂቃ። ብዙ ቤት ምግብ ብዙም አይደለም ማለት ነው። ከስንት አንዳንድ ነው ምግብ ይኖራል የማስበው። እንደዚህ ዱቄት ሀታ እነሱ ባያመጡላችሁ ራሱ ለራሳችሁ ገዝታችሁ ከራመሽም ይሻላል። ብዙዎች እያለቀሱ እህቶቻችን እያለቀሱ ነውና ማለት ነው። እና እንደዚህ አርጋችሁ ብትጋግሩ ሀሪፍ ነው። ማሻአላ በሉ ብላአፊያ ሰምታችኋል። እንብላ አብረን እንብላ ደግሞ ማለት ነው። አብረን እንብላ ነው። ቶሎ ጠርቻችኋለሁኝ ኢንሻአላ ማለት ነው። ወላሂ ማሻአላ ነው ሀቂቃ። እኔ እንጃ እኔ በርግጥ ጋግሬ አላውቅም። ያው ዛሬ እስኪ ልሞክረው የሚለውን ይዤ ነው እንጂ እንደዚህ ብዙም ጋግሬ አላውቅም ስለማይመች ለመጋገር ማለት ነው። አለኩልሃል እስኪ አስተያየታችሁን ኮሜንት ላይ አገኛለሁ ማለት ነው። ይሄን ይመስላል ወላሂ ያውት እስኪ ውስጡን እና አስተያየት ትሰጡበታላችሁ ማለት ነው። ማሻአላ በሉ ታዲያ ብላአፊያ በሉም ደግሞ አብረን እንብላ ብያለሁ፣ ፈቅጃለሁ አብሮ ለመብላት ማለት ነው። ያው በእንትን ነው በቅጠል ነው አብዛኛው በዚህ በሰላጣ ቅጠል ነው የጋገርኩት፣ በዲስት ማለት ነው። በብረት ዲስት አድርጌ በሰላጣ ቅጠል ነው የጋገርኩት፣ በፍርኖ ነው የከተፍኩት ማለት ነው። ወላሂ ማሻአላ 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 በሩሽ እጅሽን አይቆርጥመው በሩኝ። ይባረክ። ኑ እንብላ። ያው ዛሬ ግብዣ በኔ ነው፣ ተጋበዙልኝ።